ለአንድና ለመጨረሻ ጊዜ ነው ይሄን ቪዲዮ የሚሰራው በእናንተ ዙሪያ ማለት ነው። የኢትዮጵያ ሙስሊም ሴቶች እናንተ ሙስሊሞች ሳትሆኑ ሙናፊቆች ናችሁ። ምክንያቱም ተሸፋፍነሽ ምናምን መተሽ የምትረጪው መርዝ ሞራል ያቆሽሻል፣ ነርቭ ይነካል። እኔ እኮ አንዲት ተራ ሴት ነኝ፣ አንዲት ነጃት እኮ ነኝ። እስልምና በእኔ አይመዘንም፣ እስልምና በእኔ አይገለጽም። ምንኝ ነው የምትሉኝ? የፈለኩትን የመሆን መብት አለኝ፣ የፈለኩትን ልብስ የመልበስ መብት አለኝ። ምን አገባችሁ? ሐላልና ሐራሙን እኮ ለይቼ የማቅ ሴት ነኝ፣ ህፃን ልጅ አይደለሁም። በዛ ላይ ደግሞ እውነት እናንተ ለኔ ያስባችሁ ነው። ለኔ ብትጨነቁልኝ ኑሮማ አንገቷ ይቆረጥላችሁ እኮ ለኔ ጉድጓድ አትቆፍሩልኝም ነበር። ሞቴን የምትመኙልኝ ሰዎች ስለኔ አለባበስ ትቆረቁሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶች? እኔ ደህና ነኝ አልሐምዱሊላህ። ቆይች ልጅ ግን ምንድነው ችግርሽ? ችግርሽ ምንድነው? አንዴ ከአላህ ጋር ትጣያለሽ፣ አንዴ አረ ከስንቱ ነው የምትጣዩ? አሁን ብለሽ ደግሞ በኒቃቢስቶች መጣሽ። ኸይር ኢንሻአላህ ሐራምና ሐላል አቃለው አልሽ። ታዲያ ካወቅሽ ምን እንደዚህ ያርግሻል? ተይ አትንጣጪ፣ ተይ። ይሄ መንጣጣት ጥሩ አይደለም፣ ያስወቅጥሻል በኋላ። ከዚህ በፊት ምን ያህል እንደተወቀሽ ታውቂያለሽ። ተይ፣ አላህ ሂዳያ ይስጥሽ። መከሩሽ እንጂ ምን አረጉሽ? እና እንዳለችው ልጅቱ አሰማም። እህቶቼ ዝም ብላችሁ በባዶ ጊዜያችሁን ለሷ ኮመንት ያጻፋችሁ አታበኩ ነው እላችኋለሁ። ንብረት ልፈርምልሽ ተይኝ። እኔ ንብረት ልፈርምልሽ ሲላት ምንድን ነው ያለችው? እኔ ንብረት አይደለም የምፈልገው አንተን ነው የምፈልገው። ልጆቿን ማሳደጊያ ንብረት ልፈርምልሽ ያላት ተመስገን ብላ ንብረቱን ጥርግርግ አድርጋ ወስዳ ልጆቿን ጥሩ ህይወት አታኖርም። ንብረት አልፈልግም አንተን ነው የምፈልገው። ፈርስት ኦፍ ኦል አብረው ሲኖሩ አሽከር ነበረች እሷ፣ ሚስት አልነበረችም። ፓንቱን፣ ካልሲውን፣ ልብሱን ከውሽማው ጋር እንደፈለገ የዘለለበትን እያመጣች ታጥባለች። መኪናውን ታጥባለች። ሰራተኛ ናት እሷ። ቤት የሚመጣው ልብስ ለመቀየርና ትኩስ ምግብ ለመብላት ነው። እሷ ሚስት አይደለችም። ቤቱን ጥሎ እንዳይሄድ ካላት ፍራቻ ከአመት በፊት ቤቱን ለቆ ሊሄድ ልብሱን በሻንጣ ጭኖ መኪና ውስጥ ገብታ አልወርድም፣ ልጇ በባዶ እግሯ አብራ ገብታ አልቅሳ ለምና በቃ እሺ ልብሴን ይዘሽ ውረጂ አላት። ልብሱን ይዞ ወጥቶ በሻንጣ ጭኖ በቃ ሊሄድ አትሄድም ብላ እግሩ ላይ ወድቃ አልቅሳ ለመነችው እንዳይሄድባት። ከዛ በቃ እሺ ልብሴን ይዘሽ ግቢ አላት። እንዲህ እየቀፈረው እየደበረው። ማንም ሰው እኮ ሳትፈልጉ ሳይፈልጋችሁ በግድ ስትፈልጉት እንዲህ ነው የሚያደርገው። በአንድ እጅ አይጨበጨብም። ከአንድ ወገን ፍቅር አይሆንም። በቃ እሱ ካልፈለገ በርሽን ዘግተሽ አልቅሰሽ ይውጣልሽ ፍቅሩ። ዋናው ግን ንብረት ነው። ንብረቱን ልፈርምልሽ ሲልሽ አሁን ይኸው ወይ ከንብረት አልሆንሽ ወይ ከሱ አልሆንሽ። የዛኔ ንብረቱን እንጂ እኔን ተይኝ ፍቀጂልኝ ልሂድ እንጂ ንብረት ሲልሽ እምቢ አልሽ። ልጆችሽን በባዶ ልታስቀሪ ለወንድ ብለሽ። ያለ ወንድ አይኖርም። ቆንጆ ነሽ፣ ወጣት ነሽ። እሱ ብሄድ ሺህ ወንድ አለ። ግዴታ ያለ ወንድ አልኖርም ካልሽ ሰው ልሂድ እያለ አትያዙ። ጥርግ ይበል። ማንም ሰው ካልፈለገ አይደለም ልሂድ ብሎ አፉን አውጥቶ ፊት ከነሳችሁ ከእናንተ ጋር መኖር አይፈልግም የሚል ስሜት ከተሰማችሁ በሩን ክፈቱለት፣ ይውጣ። እንዴ ፊት ከነሳሽ ከዘጋሽ ጀርባውን ከሰጣሽ ምን በሩን ክፈችለት፣ ይውጣ፣ ይውጣ፣ ይሄድ የፈለገበት። በክብርሽ አትደራደሪ። ከማይፈልግሽ ሰው ጋር በግድ አትኑሪ። ምንድን ነው እንደዚህ? ንብረት ነው። በፍርድ ቤት ከሳሽ ንብረት ትካፈያለሽ። ይህናህል ንብረት አልፈልግም አንተን ነው የምፈልገው እኔ ለአንተ 10 ዓመት የምጠብቅሃለሁ። አረ ይሄ ከምን እንደሚመጣ ታውቃላችሁ? የራስን ዋጋ ካለማወቅ፣ እኔ ብቁ አይደለሁም እሱ ከሄደ እኔ መኖር አልችልም ብሎ ከማሰብ፣ ለራስ ዋጋ ካለመስጠት፣ ራስን ዝቅ አድርጎ ከማየት፣ ከሱ ራስሽን ዝቅ አድርገሽ ከማየት፣ ማንም አይፈልገኝም ብሎ ከማሰብ ነው። ከአስተዳደግ ከመጀመሪያው ያለ ወንድ አይኖርም ብሎ ከማሰብ። እንዴ እንደውም ሲንግል ማም ሆነሽ ንብረቱን ወስደሽ ፏፈሽ ብለሽ ዝንጥ ብለሽ ልጆችን የግል ጥሩ ትምህርት ቤት እያስተማርሽ መኪና ገዝተሽ ልጆችን ትምህርት ቤት ራስሽ ድሮፕ እያደረግሽ ከዛ የምትፈልጊውን ቢዝነስ ከፍተሽ ቢዝነስሽን እየሰራሽ እያበብሽ እየፈቀሽ አሁን ፊትሽ ጠበስ ብሎ ምንም መሰለች ቆንጆ ጸጉሯ ሩጫ ጥርሷ ሲያምር ግን ፊቷ ጠበስ ለወንድ ብላ ይሄ እንዳለ ጥብስብስ ብሏል ፊቷ ከማልቀስ ብዛት። ይሄ ሲስር ጠቋል፣ ይሄ ተጣብሷል ፊቷ ለወንድ ብላ። ለእናትና ለአባቷ አንድ ናት። እናትና አባቷ ባላቸው አቅም ተው አስተዳደግ አሳድገዋል። ለባል ግን ልትሞት